ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። እንደተለመደው በጎልድ ቻርት ላይ የኔል ዊኬንድ አናሊሲስ ቴክኒካል ኤንድ ፋንዳሜንታል አናሊሲስን ለኔክስት ዊክ እንዴት እየተዘጋጁ እንደሆነ ኤክስፔክቴሽንን ሼር አድርጋችኋለሁ። ሶ እንደኔ ኮንተንት የሚመቻችሁ ከሆነ ይሄንን አካውንት ሰብስክራይብ ማድረግ አትርሱ። ኤንድ ለትሬደር ጓደኞቻችሁ ይጠቅሟቸዋል ብላችሁ ለምታስቡት ደግሞ ይሄንን ቪዲዮ ሼር አድርጉላቸው። ሶ ጋይስ ላስት ዊክ እንዴት ነበር? ያው እንግዲህ ከረንትሊ ማርኬቱ በጣም ቮላታይል ነው፣ ትሪኪ ነው፣ አስቸጋሪ ነው፣ ለመያዝም በጣም ያዳግታል። ነገር ግን የተወሰኑ ኢንትረስቲንግ ነገሮች ነበሩ፣ እነሱን ለማየት እንሞክራለን። ላስት ዊክ ላይ ምን ተፈጠረ፣ ፕራይስ ለምንድን ነው ሪያክት ያደረገው፣ ምን ነበሩ ፋክተሮች የሚለውን ከኔ አንደርስታንዲንግ አንጻር ላሳያችሁ ሞክራለሁ። ለኔክስት ዊክ ደግሞ ያለንን ኤክስፔክቴሽን፣ ኔክስት ዊክ ወሳኝ ዊክ ነው፣ ምን ማየት አለብን እና ምን እየጠበቅኩ ነው የሚለውን አሳያችኋለሁ ማለት ነው። ኤንድ ጋይስ እንደሚታወቀው ቻሌንጅ 16 እንግዲህ የአሁኑ ሳምንት ማርኬት ሲከፈት ይከፈታል። ዛሬ የመጨረሻ ሬጅስትሬሽን ቀን ነው። ሬጅስተር ማድረግ የምትፈልጉ ዛሬ መጨረሻ ቀናችሁ ነው። ሶ አሁኑ ቴሌግራም ቻናላችን ላይ ትሄዱና ሊንኩን ዲስክሪፕሽን ላይ ታገኛላችሁ። እዛ ላይ ሄዳችሁ ጆይን ቻሌንጅ የምትሏን በተን በመጫን መቀላቀል ትችላላችሁ። ፉሊ አውቶሜትድ ሲስተም ነው። በሁለት ደቂቃ ውስጥ መጨረስ ትችላላችሁ ሬጅስትሬሽኑን። ኤን ቻሌንጁ የአሁኑ በጣም ኤክሳይቲንግ ነው። የራሱ ፕላትፎርም አለው፣ ላይቭ ሊደር ቦርድ አለው፣ ላይቭ ቻሌንጅ ስታት አለው። አይ ሆፕ እንግዲህ በጣም ኤክሳይቲንግ ኮምፒቲሽን ያለው ቻሌንጅ እንደሚሆን ዊል ሲ እሱን። ኤኒዌይስ አሁኑኑ ሄዳችሁ ካልተመዘገባችሁ ተመዝገቡ። ኤንድ ናው ወደ ዊኬንድ አናሊሲሳችን እንሂድ። ሶ ሳምንቱ ትሪኪ ነበረ። ኔክስት ዊክ ደግሞ ኤክሳይቲንግ ዊክ ነው፣ ሜጀር ዊክ ነው። ሶ እንዴት እንጠብቀው? ወደ ቻርታችን ነው። እሺ ጋይስ ሶ እንደተለመደው ነው ዴሊ ቻርታችን ላይ እንጀምራለን። ፋንዳሜንታላችንን መጀመሪያ በደንብ እናያለን። ከዛ በኋላ ቶፕ ዳውን አናሊሲስ 15 ሚኒት ቻርት ድረስ እንወርዳለን። ሶ ሁሉ ጊዜም እንደምላችሁ በተለይ ኢን ሪሰንት ማርኬቱ አፌክት እየተደረገ ያለው ሚድል ኢስት ላይ ባለው ጦርነት ነው። ሜጀርሊ እንዴት ነው አፌክት የሚያደርገው? ዊ ዲስከስድ አይደለ? ሚድል ኢስት ላይ ጦርነት አለ። እሱ ጦርነት ደግሞ የኦይል ፕራይስን እንዲጨምር እንዲተልቅ እያደረገው ነው። የኦይል ፕራይስ መጨመር ደግሞ ኢንፍሌሽንን እያመጣ ነው። ኢንፍሌሽን መምጣቱ ደግሞ የአሜሪካ ሴንትራል ባንክ አሁን ጎልድ እና ዩኤስዲ ላይ ስለሆነ እያወራን ያለ ነው። የአሜሪካ ሴንትራል ባንክ ኢንተረስት ሬትን ይጨምራል የሚል አሰምሽን አለ። ኢንተረስት ሬት ከጨመረ ደግሞ የአንድ ሀገር ከረንሲ ቫልዩ ያድጋል። ሶ አሁንም እዛ አሰምሽን ላይ ነው ያለ ነው። ሶ እነዚህን ሳይክሎች ነው እየተከታተለን ያለ ነው። ለዚህ ላስት ዊክ ላይ ምን ነበር ስናይ የነበረው? አንደኛ ጦርነት ተነስቷል አይደለ? ጦርነቱ ደግሞ እየተፋፋመ ነው። ሶ አሁን እንደውም ወደ 14ኛ ቀናቸው ድረስ ሄደዋል። ስትሬት ስትራይክ ማለት ነው። ሶ ጦርነቱ በጣም እየተፋፋመ ነው። ሶ ጦርነቱ ላይ ማየት አለብን። ምክንያቱም ጦርነቱ የሚጨምር ከሆነ ኦይል ፕራይስ መልሶ መጨመሩ አይቀርም። የኦይል ፕራይስ የሚጨምር ከሆነ ኢንፍሌሽን ይመጣል የሚለውን አውርተናል። ሶ ምንድነው የምናየው? አንደኛ ጦርነቱን እንከታተል፣ ሁለተኛ የኦይል ፕራይስ እንከታተል፣ ሶስተኛ ደግሞ የአሜሪካ ሴንትራል ባንክ ኢንተረስት ሬት ይጨምራል አይጨምርም የሚለውን ፕሮባቢሊቲ ሲኤምኢ የሚሰጠን ፕሮባቢሊቲ አለ። የማርኬት ፕሮባቢሊቲ ኢንተረስት ሬት ይጨምራል አይጨምርም የሚለውን ሶ እሱን እንከታተል የሚል ነገር ነው ያየነው። ሶ ዋት ሃቭ ቼንጅድ ከላስት ዊክ እስካሁን? ጦርነቱ ጋር ስንመጣ ምንም የሚቀንስ ነገር የለም። ላይክ ማክሰኞ ሰኞ ለሊት በኋላ የተወሰነ ኔጎሽዬሽን ዜና ነበረ። ከዛ በኋላ ግን ስቲል ቀን በቀን እየተዋጉ ነው። ስትሬት ስትራይክ 14ኛው 15ኛ ቀን ዛሬ የሚሆነው ዩኤስ ኢራንን እያጠቃች ማለት ነው። ሶ ዛትስ ቢግ ቲንግ። ማርኬቱ በጣም ከዚህ ላይ ቮላታይል እየሆነ ነው። ሌላው የኦይል ፕራይስ ነው። ከዚህ ጦርነት ላይ ተነስቶ የኦይል ፕራይስ አሁን ማርኬት ሲዘጋ 98 ደርሶ ነው የተዘጋው። ሶ ሲስፋየር ላይ ያሉ 68 ድረስ ወርዶ ነበር። ባይዘው 72 71 68 ድረስ ወርዶ የነበረው ነው አሁን መልሶ ጨምሮ 98 ድረስ ደርሷል። ጭራሽ ጦርነቱ ተፋፍሟል። የየመን ሁቲዎች በሬድ ሲ በኩል ያለውንም ዘግቷል። የሳውዲ አረቢያ ታንከሮች የተመለሱ አሉ በዛ በኩል ሊሄዱ የነበሩ። ሶ ይሄ ጭራሽ ጦርነቱን እያፋፋመው ነው። ኦይል እየጨመረ ነው። ከዚህ ላይ ተነስቶ ሲኤምኢ እንዴት ሪአክት እያደረገ ነው? አንደኛ ሜጀር ቲንግ ኔክስት ዊክ ላይ ምን አለን? ፌድ ፈንድስ ሬት አለን፣ ኤፍኦኤምሲ ኢንተረስት ሬት ዲሲዥን አለን ኔክስት ዊክ ጁላይ 29 ሮብ ዕለት ማለት ነው። ነገር ግን ለሚቀጥለው ሳምንት ከዛም በኋላ ላሉት
ፌድ ፈንድ ሬቶች ላይክ ኢንተረስት ሬት ዲሲዥኖች እንዴት ነው ማርኬቱ እየጠበቀ ያለውን ስናይ አሁን እንግዲህ ከጥቂት ቀናት በኋላ ያለው ፌድ ፈንድ ሬት ላይ ማርኬቱ በደንብ መወሰን አልቻለም። ዩዥዋሊ ልክ ዲሲዥኑ ሲቀርብ ማርኬቱ የሆነ አሰምሽን ይይዛል። በኢንተረስት ሬት ከት ይደረጋል ወይ ኢንተረስት ሬት ፖዝ ይደረጋል የሚለውን አሰምሽን ይይዛል። ሰርፕራይዚንግ የሆነ ነገር ብዙ ጊዜ አይወጣም። አሁን ግን እንደምታዩት 34.2% ኢንተረስት ሬት ሃይክ ይደረጋል የሚል አሰምሽን አለ። 65.8% ደግሞ ኢንተረስት ሬት ፖዝ ይደረጋል የሚል አሰምሽን አለ። ከአራት ቀን በኋላ ለሚሆን ሚቲንግ ማለት ነው። ሶ ዛት ኢዝ ኤ ሜጀር ቲንግ ገና በደንብ ዲሳይድ አላረቅም ማለት ነው። ላስት ዊክ ስንዘጋ ወደ 16-17% ነበር ትዝ የሚላችሁ ከሆነ አሁን ጨምሮ 34.2% ደርሷል። ሶ ስቲል ኢንተረስት ሬት ሃይክ የሚለው አሰምሽን በጣም ቢግ ነው ማርኬቱ ላይ ማለት ነው። ሴፕቴምበሩ ላይ ያለውን ደግሞ ጭራሽ ስናየው አንድ ሃይክ የሚል 57.3% አለ ኤንድ ሁለት ሃይክ ደብል ሃይክ የሚል ደግሞ ማለትም 0.5% 50 ቤዚስ ፖይንት ሃይክ የሚል 25% አለ። አሁን ባለው ሴፕቴምበር ላይ ይሆናል ላይክ ፖዝ ተደርጎ ሴፕቴምበር ድረስ ይቀጥላል የሚለው 17.8% ብቻ ነው። ኦልሞስት አንድ ሃይክ ግዴታ ነው ብሎ ማርኬቱ ኤክስፔክት ያደረገ ነው እስከ ሴፕቴምበር ባለው ማለት ነው። ሶ ማርኬቱ ከዚህ ላይ ሪያክት እያደረገ ነው ያለው ማለት ነው። ሶ ኔክስት ዊክም ይሄ ነው ሼፕ የሚያደርገው። ምክንያቱም ኔክስት ዊክ ላይ ፌድ ፈንድ ሬት አለ። አንደኛ ሃይክ ያደርጋሉ አያደርጉም፣ ይሄንን እናይበታለን ዲሲዥናቸውን ሰማለን። ሁለተኛ ስለ ኔክስትስ ምን እያሰቡ ነው የሚለውን ፎርዋርድ ጋይዳንስ ይሰጠናል። ስቲል አን ፎሬክስ ፋክተሪ ላይ 3.75 ነው በዛው ይቀጥላል የሚለን ግን ዛትስ ናት ዘ ዲሲዥን። እዚህ ጋር ግሮሱን ነው እያሳያችሁ ያለው ዲቴል ሄደን 30% ሃይክ የሚደረግ ቻንስ እንዳለው አይተናል አይደለ? ሶ ሰርፕራይዚንግ ሆኖ ሊወጣ ይችላል። ሰርፕራይዚንግሊ ሃይክ ተደርጎ የሚወጣ ከሆነ ማርኬቱ ላይ በጣም ቡም ነው፣ ዩኤስዲ በጣም አድቫንቴጅስ ይሆናል ማለት ነው። ፖዝ ተደርጎ የሚወጣ ከሆነ በተለይ ደግሞ ከዛ በኋላ ባላቸው ፕሬስ ኮንፈረንስ ደግሞ ሃይክ የሚለውን የሚያዳክሙት ከሆነ ዩኤስዲ ሊዳከምና በጣም ዲፕሬሺየት ሊሆን ይችላል ማለት ነው። ሶ we have to see this is በጣም ቢግ ቲንግ ለማርኬቱ ማለት ነው። ኢቭን ገና ሮብ ሳይደርስ ራሱ ሮብ ነው አለ ፎርምስ ያለው የሲኤምኢ ፕሮባቢሊቲዎች ሲቀያየሩ ማርኬቱ ላይ የሚገርም ሃይፕ ሊሰጥ ይችላል። ሶ ፕሊዝ ፎሎ ዛት ቮላታይል የሆነ ዊክ ነው የሚሆነው እስካሁን ካሳለፍ ነው ማለት ነው። ሶ ወደ ላስት ዊክ እንምጣ እስቲ። ላስት ዊክ እንዴት ነበር ሪአክት ሲያደርግ የነበረው ለምን ሚሊዮን እንዴ? ሶ ላስት ዊክ ላይ ስንመጣ ሰኞ ዕለት ሞር ኦፍ እንደ ኤክስፔክቴሽናችን በተወሰነ ሄዷል። we were expecting bearish ነበር ለማርኬቱ ኤክስፔክት እያደረግን የነበረ። our assumption ምን ነበረ? ኢንተረስት ሬት ሃይክ ይደረጋል የሚል ፕሮባቢሊቲ በጣም ቀንሶ ነበረ። ምክንያቱም the previous week የወጣው CPI ከተጠበቀው በጣም ቀንሶ ስለወጣ ኢንተረስት ሬት ሃይክ ይደረጋል የሚለው 40% ደርሶ የነበረው አሰምሽን በአንድ የዘለው 10 ቤት ውስጥ ገባ CPI ቀንሶ ስለወጣ። ነገር ግን we are talking about ጦርነቱ አላቆመም፣ ጦርነቱ እየተባባሰ ነው። ኦይል መልሶ መጨመሩ አይቀርም፣ ሶ ኢንፍሌሽን መልሶ መጨመሩ አይቀርም። ሶ ኢንፍሌሽን መጨመሩ ስለማይቀር የሲኤምኢ ፕሮባቢሊቲ አሁን ሲዘጋ 10 ቤት ይግባ እንጂ ይጨምራል። ኔክስት ዊክ ውስጥ ይጨምር ስለሚችል ለዶላር አድቫንቴጅስ ነው ብለን ነበር ያወራነው ማለት ነው። ሶ ማርኬቱ ሲከፈት የተከፈተ ቀን ያው ለተወሰነ እንደጠበቅነው አይነት ባይሆንም ስቲል ለዶላር ፖዚቲቭ የሆነ ቀን ነበረ። ጎልድ የተወሰነ ዲፕሬሺየት አድርጎ ነበረ። ነገር ግን ወደ ላይም ወደ ታችም ሙቭመንት የነበረው ቀን ነበረ። ሰኞ ዕለት ስናየው ሲኤምኢ ፕሮባቢሊቲውም አፕዴት አልተደረገም። አይታችሁ ከሆነ ስቲል 10% ውስጥ እንደውም ቀነስ እያለ 12 ድረስ ሁላ ደርሶ የነበረበት ሰዓት አለ ሰኞ ዕለት ማለት ነው። ዘን ማክሰኞ ስንመጣ ከሰኞ ሌሊት በኋላ ደግሞ የሲስፋየር ወሬዎች መወራት ጀምሮ ነበረ። የ10 ቀን ሲስፋየር ሊደረግ ነው፣ በኳታሪ ነው፣ በኩዌቲ ሚዲዬተሮች ድርድር ሊጀመር ነው የሚል አይነት ኒውስ እየተወራ ነበረ። ስቲል ኢንተረስት ሬት ፕሮባቢሊቲያችንም አልጨመረም። ሶ ማክሰኞ ዕለት it was a positive ቀን ነበረ፣ ዊርድሊ ፖዚቲቭ ቀን ነበረ። ሮብ ሌሊትም እንደዛው። ከዛ በኋላ ግን ይሄ ሚዲዬሽን ምንም አልመጣም፣ አዲስ ነገር አላየንበትም። ሮብ ዕለት ጠዋት ደግሞ ሲኤምኢ ወዲያው ወደ ሃይክ አፕዴት መደረግ ጀመረ። ሮብ ዕለት 20% ኢንተረስት ሬት ሃይክ የሚለው መምጣት ጀመረ። ከዛ በኋላ መጨመር ጀመረ። ሶ ሮብ ዕለት ሌሊት ልክ ማርኬት ሲከፈት ቡም እያደረገ ነበር የተከፈተው። ከዛ በኋላ ግን ወዲያው ዲፕረስ ማድረግ ጀመረ። ሐሙስ ዕለት የሚገርም ዲፕሬሽን ነበር የነበረው፣ ቤሪሽ ቀን ነበረ። አርብ ዕለት ባላንስ የተደራረጉበት ቀን ነበር። ኤኒዌይስ አሁን ያለንበት ማርኬት ምን ይመስላል የሚለውን ስናይ ግን ኢንተረስት ሬት ሃይክ የሚለው አሰምሽን እየጨመረ ነው። ኦይልን አይታችሁት ከሆነ
it was የሚገርም ሃይፕ ማርኬት እዚህ ጋር ተከፍቶ የሚገርም ሃይፕ ነው ሲሄድ የነበረው። ቡሊሽ ነው ያለው። ኢንፍሌሽን መጨመሩ አይቀርም፣ የሚጨምሯል። ኔክስት ዊክ የሚገርም ዳታ አለን። ነገር ግን ወደ ዶላር ፌቨር የሚያደርግ ዊክ ነው ኔክስት ዊክ ያለን ማለት ነው። ሶ ሮብ ዕለት በጣም ወሳኝ ነው። በተለይ ሮብ ዕለት ኢንተረስት ሬት ሃይክ የሚያደርጉ ከሆነ ዶላር ዊል ቢ ሶ አድቫንቴጂየስ። የሚገርም ነው። ኤርሊ ኢንተረስት ሬት ሃይክ ነው። ማርኬት 30% ብቻ እየጠበቀው ነው ያለው። ኢንተረስት ሬቱን ፖዝ ባለበት አድርገው ሃይክ ለሚለው ገና ዳታ የለንም። እንደዚህ አይነት የሚያሳዩ ከሆነ ደግሞ ኢንተረስት ሬት ሃይክ ይደረጋል የሚለውን ሃይፑን በአንዴ ነው የሚያዳክመው። ሶ እነ ጎልድ ተጨቁኖ የነበረውን በአንዴ ወደ ላይ ሊወጡ ይችላሉ። የሲፒአይ ጊዜ እንዴት እንደነበር ትዝ ይላቸዋል። ሶ ዊ ሃቭ ቱ ሲ ዛት። አሁን ባለው ግን ለዶላር የተወሰነ ፌቨር የሚያደርግ ማርኬት ያለ ይመስለኛል። ሶ አትሊስት ሰኞን ማክሰኞን ቤሪሽ ፖቴንሻል ጎልድ ላይ ይመስለኛል። ሶ ዊ አር ሉኪንግ ላይክ ዛት። ወደ ፎርወርድ ቻርታችን እንምጣ። ፎርወርድ ቻርታችን ላይ ስንመጣ as you can see ነው አዲስ ነገር ብዙ የለውም። ላይክ ሰኞ ዕለት ማርኬቱ ተከፈተ። ሰኞ ዕለት ኮንሶሊዴት እያደረገ የተወሰነ ቤሪሽ ነገር ላይ ነበር የከፈተው። ከዛ ለሰኞ ኦልሞስት ከሰዓቱን ወደ ማታ አካባቢ ጀምሮ ማክሰኞን እስከ ሮብ ሌሊቱን ልክ ማርኬት እንደተከፈተ በእኛ ሌሊት ማለት ነው እሱን it was a bullish የሆነ ሞመንተም ነበር ማርኬቱ የነበር። ከዛ ሮብ ከተወሰነ በኋላ ኤንድ ሐሙስን ደግሞ ይገርም ሲግኒፊካንት ቤሪሽ ሞመንተም ነበር ማርኬቱ የነበረው። ዓርብ ዕለት የተወሰነች ሪትሬስ ባክ ሊያደርግ ፈልጓል። ላይክ ኢትስ አ ፕሮፊት ቴኪንግ እንደዛ ሊሆን ይችላል። የተቀየረ ፋንዳሜንታል ነገር ግን የለውም። ሶ እዚህ ላይ ስንመጣ ስትራክቸራል የሆነ ነገር የለንም፣ ስፔሲፊክ የሆነ ነገር as you can see እዚህ ጋር ፎርወርድ ቤሪሽ ኦርደር ብሎክ ነበረችን ላስት ላይ ታፕ የተደረገች ጥሩ ቤሪሽ ኦርደር ብሎክ። አሁን ማርኬቱ ግን በማክሰኞና ሮብ ሌሊቱ ሞመንተም ሲመጣ በአንዴ አልፎት ነው የጀመረው ማለት ነው። ሪስፔክት አደረገውን ወደ ላይ ሄዶ እዚህኛው ዞን ላይ ነው ታፕ አድርጎ የተመለሰው የምታዩት። አሁን ሲመለስም ማርኬት እዚህ ጋር ሰኞ ዕለት ኮንሶሊዴት ያደረገበት ፕሌስ ላይ ነው መጥቶ ላንድ ያደረገው። ሰው ሰኞ ዕለት as you can see እዚህ ጋር ተከፈተ። ወደ ታች ፍሬም ስንወርድ እናየዋለን። እዚሁ አካባቢ ኮንሶሊዴት አደረገና ፓምፕ አድርጎ ሄደ። ሶ አሁን ማርኬት ሲመለስ ሐሙስ ዕለት በነበረው ዳምፕ ሲመለስ እዚሁ ሰኞ ዕለት ኮንሶሊዴት አድርጎ የተነሳበት ኤሪያ ላይ ነው መልሶ የደረሰው። እሱ ላይ የተወሰነ ደግሞ ሪያክት አድርጎ ወደ ላይ ሲወጣ እናየዋለን። ሌላ ሞር ስትራክቸራል የሆነ ነገር አናይም። ዋን ሆር ላይ እንምጣ። ዋን ሆር ላይ ስንመጣ we can see የተለያዩ ስፔሲፊክ ፖይንቶችን ማየት እንችላለን። ሶ መጀመሪያ ማርኬቱ ሲከፈት እንግዲህ ፎርወሩ ላይ በደንብ አይታየንም ነበር አይደለ? አሁን ግን እዚህ ጋር we can see የሚገርም ኮንሶሊዴሽን። ሶ እቺኛዋን ዋን ሆር ኦርደር ብሎክ ስለነበር ያቆምነው ትዝ ይላችሁ ከሆነ ላስት ዊክ ላይ ሪያክት አድርጎ ማርኬት እየተመለሰ ነው። ከተመለሰና ፋንዳሜንታላችን በዚሁ የሚቀር ከሆነ እዚች ላይ ኦፖርቹኒቲ ሊሰጠን ይችላል የሚል ሐሳብ አውጥተን ነበር። ሶ as you can see ይሄንን ኦርደር ብሎክ ኢዝሊ ያላለፈውም ሄዶ ታፕ አድርጎ ተመልሶ ከእንደገና ታፕ አድርጎ ተመልሶ ሶስተኛው ላይ ሲመጣ ነው ጥሎት ሄዶ። ሶ we have consolidation zone። ሰኞ ሲከፈት ኮንሶሊዴት እያደረገን የተከፈተው። ከዛ በኋላ ልክ ማክሰኞ ሌሊት ልክ ሰኞ ሊያልቅና ልክ ማክሰኞ ሲጀምር አካባቢ ፓምፕ አድርጎ መውጣት ጀመረ። ለዚህ ፓምፕ እንደነገርኳችሁ ነው። አንደኛ ሲኤሚ አዲኩዌትሊ አፕዴት አለመደረጉ፣ ጭራሽ ወደ ታች መውረዱ፣ ሁለተኛ ደግሞ ሲዝ ፋየር የሚል ሩመር ነበረ ብዙ ኒውሶች ሲወጡ የነበሩ። ሶ ለዛ ማርኬት ማድረጉ ሲግኒፊካንት ፑሽ ሰጥቶታል። እስከ ሮብ ጠዋት ላይክ በእኛ ሌሊት ጀምሮ ሮብ ሲጀምር ጀምሮ ማርኬት ጥሩ ፓምፕ እያደረገ እየሄደ የነበረበት ነበረ ማለት ነው። እዚህ ጋር ኢንትሪ ፖይንቶች አልሰጠንም። እንደውም 15 ሚኒት ላይ ይህን ባይ ኦፖርቹኒቲ ወስደንበት ነበረ። ቲም ላይ ያላችሁ ልጆች ታውቁታላችሁ። ከዛ በኋላ it went up። ሐሙስ ዕለት መመለስ ጀመረ። ሐሙስ ዕለት ፋንዳሜንታላችን ሲንክ አድርጎ ነበረ። we were expecting a bearish setup። ሶ እቺን ቡሊሽ ኦርደር ብሎክም ሪስፔክት አላደረጋትም። የተወሰነች ኮንሶሊዴት ሊያደርግ ሞከረ። እዚህ ጋር ዘንድ ጥሎት ነው ያለፈው as you can see። ናው ዓርብ ዕለት ማርኬቱ እዚህ ኮንሶሊዴሽን ኤሪያ ላይ ደረሰ። as you can see እዚህ ኮንሶሊዴት ያደረገበት ኤሪያ ላይ ደረሰ። እቺኛዋን ኤሪያስ እንደ ኦቢ መጠቀም እንችላለን። እሱ ላይ ባውንድ አደረገ። then it retraced back። እዚህ ጋር የነበረውን ኦቢ እንደ ብሬከር ተጠቀመውና ወደ ታች መመለስ ጀመረ ማለት ነው። ሶ ሞር ቴክኒካል አናርገው። ኤኒዌይስ ያለው ሐሳብ ሐሙስ ዕለት ቤሪሽ ነበረ። ቤሪሽ የነበረውን ፋንዳሜንታሎችን ሲንክ አደረጉ። ላይክ ማርኬት ወደ ሃይክ የሚለው አፕዴት መደረግ ጀመረ። ጦርነቱ በጣም እየተፋፋመ ነበረ። ሶ እነዚህ ሁላ ሲንክ ሲያደርጉ የሲዝ ፋየር ወሬው ውድቅ ሲደረግ አንዴ ዳምፕ መደረግ ጀመረ ማለት ነው።
ሶ 15 ሚኒት ላይ ስንመጣ ማርኬት የጀመረው እዚህ ጋር ነው። ኮንሶሊዴት አደረገችኝ ዋን ነው ኦርደር ብሎክ አውርተናታል። ከዛ ማርኬት ኢት ስታርትስ ቱ ጎ አፕ። ማክሰኞ ዕለት ዜር ዋዝ አ ሲዝፋየር ኒውሶች ነበሩ። ዘን ሲኤምኢም አፕዴት እየተደረገ አልነበረ። ዌር ሉኪንግ ፎር አ ቡሊሽ ፖቴንሻል። እዚህ ጋር በጣም ክሊን የሆነች ቡሊሽ ኢንትሪ ነበረች። ይህን ቲም ላይ የነበራችሁ ልጆች ታቆታላችሁ። ሶ ታፕ አድርጎ ኢት ጎስ አፕ። ከዛ ላይ ዌር ሉኪንግ ፎር አ ቤሪሽ ኢንትሪ ሮብለት ልክ ሲኤምኢ አፕዴት መደረግ ሲጀምር ሮብለቱም ደግሞ እዚህ ጋር ቤሪሽ ሉኪንግ እያረግን ነበረ። የተወሰነ ሪያክት አድርጎ ሆልድ ያላረገባት ነበረች እቺ ኦቢያስ ዩ ካን ሲ። ከዛ ኋላ ጥሎት ወጣ። ስቲል ፋንዳሜንታሉ ግን እንደጸና ነው የቆየው። ዘን ማርኬቶች ወዲያው ወደ ቤሪሽ ኢንትሪው ገባ ማለት ነው። አስ ዩ ካን ሲ ሚገርም ቤሪሽ ሙቭ ነው ከዚህ በኋላ ያለው። ዚስ ሐሙስ ዕለት ማለት ነው። የሐሙስ ሙቭ ሚገርም ቤሪሽ ኢንትሪ ነበር የነበረው ማለት ነው። ዜር ዋዝ ኢንትሪስ ሩስ ሴኪዩር ያደረግናቸው። አሁን ማርኬቱ እየተመለሰ ነው። ዓርብ ዕለት የተወሰነ ወደ ላይ መመለስ ጀምሮ ነበር ያቆመው። ነገር ግን አሁን ደግሞ ወደ ታች መውረድ ጀምሯል። ሶ we don't have a significant structural point የለንም። ሶ ማርኬት ሲከፈት we have to see that. So as we can see 15 ሚኒት ላይ እዚህ ከተወሰነች ሬስቲንግ ዞን አለችን። ሶ እቺኛዋን እንደ ኦቢ መጠቀም እንችላለን፣ ግን ቅርብ ስለሆነች ማርኬት ቮላታይል ሆኖ ነው የሚከፈተው። ሶ ኦይልም ቶፕ ነው 98 ላይ ነው ያለው። ሲስፋየር ምንም ወሬ የለም፣ ጦርነት እንደቀጠለ ነው። እንደውም ጭራሽ ሊፋፋም እስራኤልም መልሳ ጦርነት ውስጥ ልገባ ይመስላል። we don't know እንግዲህ ዊኬንድ ውስጥ የሚከሰተውን ነገር። ሶ እንደዛ ከሆነ ጎልድ መልሶ ዲፕረስ እንዲያደርግ ዩኤስዲ እንዲጠቀም ኤክስፔክት እናደርጋለን። በተለይ ደግሞ ፖዚቲቭ ነገር የአሁኑ ሮብ ኤፍኦኤምሲ ላይ ፖዚቲቭ ነገር ኢንተረስት ሬት የመጨመር ፎርዋርድ ጋይዳንስ ኦር ኢንተረስት ሬቱን ጨምረው የሚያወጡ ከሆነ we are expecting a downward movement። አሁን ባለው ሰኞ ግን ማርኬት እንዲከፈት ከዛ ላ ይህንን ሎ አፕዴት እንዲያደርግ ጠብቃለሁኝ ባለው ቮላቲሊቲ። ሶ ይህንን ሎ አፕዴት የሚያደርግ ከሆነ አሁን እዚህ ጋር ኮንሶሊዴት እያደረገ አይደለ? እቺኛዋን ሎ አፕዴት አድርጎ ይህንን ሎ አፕዴት የሚያደርግ ከሆነ we will have a bearish OB እዚህ ጋር ጥሩ ኢንትሪ ፖይንት እዛ ጋር ሊሰጠን ይችላል ብዬ አስባለሁ። ወደ ላይ የሚከፈት ከሆነ let's see ማርኬቱ ሴትል እንዲያደርግና ዘን ፋንዳሜንታሎቻችንም አፕዴት እንዲያደርጉ ማለት ነው። ሶ ፋንዳሜንታሎቻችን ስቲል ባለበት የሚሆኑ ከሆነ ማርኬቱ ወደ ታች ስትራክቸር ሲፍት እንዲያደርግና ቤሪሽ ነገር እንዲሰጠን ኤክስፔክት አደርጋለሁ። አይ ካን ኤክስፔክት ቀስ እያለ ማርኬቱ የሚመጣ ከሆነ ኢምፐልሲቭሊ ማይመጣ ከሆነ ራሱ እዚሽ ጋር ቤሪሽ ኦርደር ብሎክ አለችን። this was an entry point በፊት ግን አሁን እዚህ ጋር ቤሪሽ ኦርደር ብሎክ አለችን። እቺ መልሶ ታፕ አርጓት ሊመለስ እንደሚችል ኤክስፔክት አደርጋለሁ። ኢምፐልሲቭሊ የሚመጣ ከሆነ it can easily disqualify it. otherwise ቀስ እያለ የሚመጣ ከሆነ we can have an entry over here ራሱ ፋንዳሜንታላችንን በጊዜ አይተን። ነገር ግን አይዲያል ሲቹዌሽን ብዬ ማስበው ምንድነው ማርኬት ወደ ታች የሚከፈት ከሆነ እዚህ ጋር ኮንሶሊዴት እያደረገ ያለው ሚሳብር ከሆነ እቺን ሎ ሚስ በብርልን ከሆነ we can have a base structure ላይ እሱ ላይ ቤሪሽ ኢንትሪ እንጠብቃለን ማለት ነው። otherwise it will be tricky ግን ኢንተረስቲንግ ዊክ እንደነገርኳችሁ ነው። ሶ ፕሊዝ ቪው ኢት። እንዴት ነው ጦርነቱ እየሄደ ያለው? ኦይል እየጨመረ ነው እየቀነሰ ነው? ኢንተረስት ሬት አሰምሽን ምን ይመስላል? በተለይ ገና ሮብ ሊደርስ ሲል ሰኞ ማክሰኞ ዕለት ሲኤምኢ ላይ ቶሎ አፕዴት ይደረጋል ኢንተረስት ሬት አሰምሽኖች። ሶ እሱን ቪዥዋላይዝ አድርጉት። በደንብ የሚቀንስ ከሆነ ወደ ታች ወደ ፖዝ የሚሄድ ከሆነ ጎልድ ሊጠቀም ይችላል። እየጨመረ የሚመጣ ከሆነ ደግሞ ከኒውሱ በፊት ማርኬቱ ሪያክት አድርጎ ሊጠብቀው ይችላል። ሶ እሱን እያየን ለዶላር ጥሩ ኦፖርቹኒቲ ሊኖረን ይችላል ማለት ነው። ሶ ፕሊዝ ሲ ዛት ጋይስ። otherwise be careful always እንደምላችሁ የአሁኑ ማርኬት በጣም ትሪኪ ነው። ሶ ፕሊዝ ቢ ኬርፉል። ሉዝ የምታደርጉትን ፕሊዝ ቢ ኬርፉል። ሪስክ ማኔጅመንታችሁ ላይ አተኩሩ። ለፕሮፊት በጣም አንንገብገብ ጋይስ። ላይክ ትንሽ ፕሮፊት እያደረጉ መሄድ ይሻላል ሪስካችንን ማኔጅ አድርጎ እንጂ በአንድ ትሬድ ሴኪዩር ለማድረግ ትልቅ ነገር መሞከር ዛት ሶ አካውንት ብሎዊንግ የሆነ ነገር ነውና ሜክ ሹር ዛት ጋይስ። otherwise እንግዲህ ማርኬቱ ሲከፈት ቻሌንጁም ይከፈታል። አይ ሆፕ እንግዲህ ጥሩ ጊዜ እንደሚኖራችሁ። ያልተመዘገባችሁ ሰዎች you know where to register። ቴሌግራም ቻናላችን ሊንክ ባዮ ላይ አለ፣ እዛ ላይ ሬጅስተር አድርጉ። አዳዲስ ነገር ማርኬት ላይ ካለ ደግሞ ቴሌግራም ቻናላችን ላይ አፕዴት አደርጋችኋለሁ። ሊንክ ባዮ ላይ አለ፣ እዛ ላይ እንገናኝ። ኤኒዌይስ የስ ሳምንት ሰው ይበለን ጋይስ። መልካም የትሬዲንግ ዊክ ይመቻችሁ።